ያለ ሹፌር የሚንቀሳቀሱ መኪኖች። ያለ ሹፌር የሚንቀሳቀሱ መኪኖችን ከኤአይ ጋር በተያያዘ ለአስርታት ዓመታት ውይይት ሲደረግባቸው ነበር። የእነዚህ መኪኖች ሐሳብም በሳይንስ ልቦለዶች አማካይነት በሕዝቡ ሕሊና ውስጥ ተቀምጦ የቆየ ነው። እነዚህ ያለ ሾፌር በራሳቸው የሚሽከረከሩ መኪኖች ካሜራ፣ ራዳር እና በጨረር የሚመራ ቴክኖሎጂ የተገጠመላቸው ናቸው። 360 ዲግሪ ዙሪያ ገባውን መመልከት የሚችል እና የበረራ አቅጣጫውን ማስተካከል እና በዙሪያው ያሉ ነገሮችን መለየት የሚያስችል ተፈጥሮ በክንፎቹ ላይ ያለውን ተር ቢያስቡ። በተመሳሳይ ኤአይ ይህንን አይነት ዘዴን በመጠቀም በዙሪያው ያሉ ነገሮች እና አካላት የሚንቀሳቀሱ መሆናቸውን ይለያል። የሚንቀሳቀሱ ከሆነ መኪና፣ ብስክሌት፣ እግረኛ ወይም ሌላ ነገር ስለመሆናቸው በእንቅስቃሴያቸውን አይነት ለመገንዘብ ይችላል። ኤአይ በእውነተኛው ዓለም የሚደርስ አደጋን ለማስወገድ ጥሩ መኪና የማሽከርከር ብቃት ምን እንደሚመስል እንዲረዳ እና ትክክለኛ ውሳኔ እንዲሰጥ ለማስቻል በሺዎች የሚቆጠር ሰዓታት ሥልጠና አድርጓል። ቀድሞ ለማወቅ አስቸጋሪ የሆነው የአሽከርካሪ ሰዎችን ባህሪን ለመረዳት ለበርካታ ዓመታት ትንበያ አጋዥ የሆነ ስልተ ቀመር ለማዘጋጀት ጥረት ሲደረግ ነበር። ነገር ግን ያለ አሽከርካሪ የሚንቀሳቀሱ መኪኖች በእውነተኛ መንገዶች ላይ የሚያጋጥሙ ሁኔታዎችን ለመረዳት የሚያስችሉ ሚሊዮኖች ኪሎ ሜትሮችን የሚሸፍኑ መረጃዎችን ሰብስበዋል። አሁን አሜሪካ ሳን ፍራንሲስኮ ውስጥ ሹፌር አልባ መኪኖች በክፍያ መንገደኞችን እያጓጓዙ ነው። እነዚህ ራሳቸውን ችለው የሚንቀሳቀሱ መኪኖች አዲስ ቴክኖሎጂዎች ከቴክኒክ ችግሮች ባሻገር ሌሎችንም የሰዎችን ችግሮች መፍታት እንደሚችሉ ማሳያ ናቸው። የመንግሥት ሕግ እና የደህንነት ደንቦች አጠቃላይ እንቅስቃሴን በማሽን ቁጥጥር ስር ማድረግ ከሚያስከትለው የስጋት ስሜት ጋር በተያያዘ ጥያቄዎች ይነሳሉ። እነዚህም በራሳቸው የሚሽከረከሩ መኪኖች ወደፊት ሙሉ በሙሉ ጎዳናዎች ላይ እንዳይታዩ እንቅፋት ሊሆኑ ይችላሉ።